እጃችን ብሩ ሲገባ የዚህን ሀገር የመወጠርን ለጥቂ መውጣት ነው ምኞቴ። ያልኩ ልጅ እሷ መግባት እንጂ መውጣት አይቻልም። በእናታችሁ ተዋጡ። የአባትሽን ስልክ እንፈልጋለን። ማንነቴን ያወቋል መሰለኝ። ምነው ችግር አለ እንዴ? አባቷ ለመክፈል ፈቃደኛ አይደለም። ይህንን ነገር እንወጣዋለን። ልክ ያልሆነ ነገርም አለ። ምን እንደሚቆጨኝ ታውቃለህ? በደንብ ሳልቀጠቅጣት መሞቱ። ልጅ ከትምህርት ቤት በሰላም ወደ ቤት እየሄደ ነው። እዚህ ስራ ላይ አንድ ስህተት ከሰራን ሁለታችንም ወይኔ እንደምንወረወራስ የምንጠብቀው ጊዜ ደርሶ 10 ሚሊዮን እቴት መጣሽ እንዴ? ልጅ በይ ልብስሽን ቀይርና ወደ ጉልት ሂጂ። እንደመጣ ይቻሉ ምን እንዳደረገ ብቻ ንገሪኝ። አይ ልጄ እሱ ያመጣውን እሱ ይመልሰው። ጣት ገማ ተብሎ አይቆረጥ ማለት ያለው ሁሉ ጠራርጎ ወስዶታል። ይሄ ልጅ ያሟል እንዴ? ወሩን በምን ላሳልፍ ነው? ይሄ ልጅ በቃ ያሟል አይደለ? ኧረ ነይ ተመለሽ። አትሂጂ አንተ። ቆይ ያምካል። ምን ማድረግ ነው? አንቺ ምን ልትሆን ነው? ምንድነው? ማን ቀቀው? በእናትህ ወደዚህ ሂድ። ገና አጠፋሻለሽ። በያ ለቅኝ እስኪ ለቅኝ። ማን እንደሆንኩ አያውቅም እንዴ? ለቅኝ። ምንድነው እሱ? ወይኔ በያ ምንድነው እሱ? አትወጪኝ። ምንም ማለት ይኸውልሽ ወንድምሽ ስለሆነ ነው እሺ ዝም ያልኩት። ነፍሱን ወደ 7ኛው ሰማይ ነበር ምልክ። እንዴ ጀግናው መጣ። ምን ሆነሃል? ለቢሽ መጣክ? ኧረ አልተነፍስ ብሏል። ምን ነው አባቴ? የተጣላ ሰው አለ እንዴ? ከማን ጋር ተጣላሉ? ከአዲሷ ልጅ ጋር። አሃ ምን ልሆን ነው የምትለው? አትርፋ ስታበቃ ደግሞ ታሳዝናለች እኮ። እያለቀሰች አይቻት ላባብላት ስል ነው የጮችብኝ። ጭራሽ ጤናማ ናት ግን? ኧረ ወደ ካልሆነ ተዋታ። ኧረ ደህና ናት። ደግሞ እኮ ቦርሳውን ክላስ ውስጥ ጥላ ስለሄደች እሱን ላቀብላት ነበር። እና ምን አልካት? ቆይ ምንም ቦርሳዋን ሰጥቻት ሄድኩኝ። አንተ ነህ ጥፋተኛ። ምን አደረግኩ? ወንድ ልጅ ይኸውልህ ቆፍጠን ጀነን ሲል ነው ሴት ልጅ የምትወደው። አሁን እችን አትያትም? እንዴት ሾር እንደማረጋት ለምን ካልክ ኮራ ስለምልባት። እና ምን ላድርግ? ቆይ እስቲ ጥልቅ አትበል። ይኸውልህ አላዛሬ ነገ ስትሄድ ራስህን ዘነጥ አድርገህ ደረትህን ገልበጥ አረማመድህን እንደ ንጉስ ጀነን አድርገህ ዙሪያህን ባላየ እንዲህ ብለህ አይተህ ኮራ በልባት። ያኔ እሷም ባላየ እንዲህ አርጋታ ሄና ጠብ ነው የምትልልህ እኮ። እኔ ምን አልኩ? ሄሎ ማነሽ? ውይይት እርሶ ኖት እንዴ? እንዴት ኖት? እኛ ደህና ነን እግዚአብሔር ይመስገን። ጋሽዬ ቤተሰብ ሁሉ ሰላም? ደህና ነን። አዎ ቤቢዬ እዚሁ ከኛ ጋር ነው። አሃ ስልኩን ቤት አድርጎት ይሆናላ። እሺ እንካትይ ናቸው። ሄሎማ አሁን ምን አለበት ስልኩን ለኔም ብትሰጪኝ?
ባወራቸው ምን ችግር አለ? ሂድ አውራቸው እኮ ስልኩን ቀድመሽ አትሰጪኝም ነበር? ኧረ ዲያ አንቺ አትናገሪም እንዴ? ውይ እቴት ምንም አልሆንኩም። አሁን ጉሊት መሄድ አለብኝ። ለነገ ቲማቲም ማውረጃ ብር ያስፈልገናል። አይ ልጄ ጥንቅር ብሎ ይቅር እንጂ እንደዚህ ሆነሽማ አትሄጂም። አይ እቴቴ መሄድ አለብኝ። የትላንትናውንም እኮ አልከፈልኩም። እንደዛማ ከሆነ ብቻሽን አልሸኝሽም። ደግሞ መንገድ ላይ ተገናኝታችሁ ትጣሉብኛላችሁ። ሄዷል እኮ እቴት። አንቺ ረፍት አድርጊ፣ ደክሞሻል። እኔ ብቻዬን እሄዳለሁ። ብቻሽን አልክሽም። በዛው ዘንቢል ይዤ እመለሳለሁ። ውይ እቴት፣ እሺ ልብሴን ልቀይር ነው እሄዳለሁ። እከተልሻለሁ። እኛ እንዴ ማዘርዬ፣ ደህና ነህ? እንደምን ነህ? እኔ ልጅ እግዚአብሔር ይመስገን። እዚህ ሰፈር ትመጣለህ እንዴ? እዚች አካባቢ እኮ ዘመድ አለና። እዚህ ሰፈር ዘመድ አለ እንዴ? ማንም ይባል? ከዚህ ሰፈር ጀርባ ነው ማዘርዬ፣ ከዚህ ሰፈር ጀርባ። እዚሁ ሰፈር? እኛ ሰፈር? ብቻ ከዚህ ሰፈር ጀርባ ነው አሉ። እሺ ይሁን፣ መልካም። ጎራ በላ። አይ ቆይ ትንሽ ቸኩላለሁ ማዘርዬ። ኧረ ጎራ በል። ትንሽ ቆንጆ ቆሎ አለች፣ ቀምሰህ ትሄዳለህ። ቆሎ ልብላ እንዴ? እሺ ማዘርዬ። የኔ ልጅ ይችን ብላት እስቲ። እሺ ማዘርዬ። ብላ፣ ቆንጆ ቆሎ ነው፣ ብላ። እሺ ማዘርዬ። እንዴት ነው ማዘርዬ? ነፃነት ቀሚሱን ወደደችው? ቀላል ወደደችው? በጣም ነው የወደደችው የኔ ልጅ። በጣም እድሜና ጤና ይስጥ። አሜን ማዘርዬ። ከፍ ያለ ደረጃ ያድርስ የኔ ልጅ። አሜን ማዘርዬ። በጣም ነው የወደደችው። በጣም እንደውም እኔ የገዛሁላት መስሏት አንገቴን አንቃሳመችኝ። እሷማ በምን አወቀችው? አንተን የመሰለ ልጅ እግዚአብሔር ላከልኝ እንጂ። እናትና አባቷ የሉም እንዴ ማዘርዬ? አይ ቆይ እኮ እነሱማ ካረፉ። እኔው ነኝ እኮ እናትም አባትም ሆኜ ያሳደግኳት። እሷ ግን ትምህርቱ ላይ እንዴት ናት? ጥሩ ነች ማዘርዬ፣ ግን ክላሱ ብዙ ጊዜ ብቻዋን ነው ማያት እና ሁሌ ደግሞ ትቆዝማለች። ለምን እንደሆነ ግን እኔ እንጃ። አይ ያው ለትምህርት ቤቱ አዲስ ስለሆነች ይሆናል። ለዛ ይሆናል ማዘርዬ። በቃ አሁን ልሂድ እኔ። ሌላ ጊዜ እየመጣሁ እጠይቆታለሁ። እንዴት ነሽ? ሰላም ነው? የቤት ስራ ሰርተሻል ወይስ ልስራልሽ? ሰርቻለሁ፣ አመሰግናለሁ። ሌላ ጊዜ ካልሰራሽ ግን እሰራልሻለሁ። አመሰግናለሁ፣ አስፈላጊ አይደለም።
ቆይ እናንተ አገኛችኋል የማትመለስ መስሏችኋል? አቤት እንግባ ወይሳት ትምህርቱ ከማይመጣን አይሻልም? ልወጣ 15 ደቂቃ ነው የቀረኝ። እዛው ጠብቁኝ። ኧረ ቲቸር ቅጣት ተቀጥቶ ይግቡ። እስቲ እሺ ግቡ። ምን ይቀጡ? ታለንታቸውን ያሳዩን ቲቸር። እሱ ጥሩ ሀሳብ ይመስለኛል። እሺ ታለንታችሁን አሳዩን እስቲ። ቅድሚያ ለሴት አይደል? እድሉን ትጠቀምበታል። እሺ እስቲ ነይ ያሳያ። እባክህ አንተ ልጅ እውነቱን ንገረኝ፣ ልምደሃል ወይ ሌላ? እኔ ሀሳብ ገደለኝ ገላህ ከገላዬ እሳቱን አልጫረም። ይህን ሰሞን ልብ ሳይሸፍት አልቀረም። ፍቅሬ ነህ ዘላለሜ፣ የቀን ሀሳብ የሌት ህልሜ። መውደዴን ሳልጨርሰው ለወጥከኝ ሆይ በሌላ ሰው። አልገባኝም ሚስጥር ሆኖብኛል፣ ጸባይ አልያዝ ብሎኛል። ጧት ማታ አንተን በማለቴ ምነው ሸሸኸኝ ፍቅሬ ህይወቴ። እኔ ግጥም ነኝ። እሺ እንስማ እስቲ። አንቺ የኔ እውነት የብዙዎቹ ህልም፣ እምዬ እናቴ የመኖሬ ትርጉም። ቢሰፈር ቢቆጠር ቢወራ ቢነገር ተከፍሎ አያልቅም ላንቺ ያለኝ ነገር። ጸልያለሁ ላንቺ ጸልያለሁ ላንቺ እድሜን እንዲሰጥሽ እንደ ማቱሳላ። እልፍ ዓመት ኑሪልኝ በአምላክ ከለላ። አሪፍ ነው በቃ። ተቀኔትሽ በደንብ ፈልጊው በእናትሽ ርቦኛል። ተቀኔት እኮ እንዴ አትቀልዱ። 50 ቀን አይታችሁታል?
ካልሆነ ለሚስተር ነው እሺ የምናገረው ሲያስጠላው። ወዴት ሄዱ? ወደ ክላስ ተመለሱ። ለምን? የዚህ ልጅ ምሳ ዕቃ ጠፍቶ ሁላችሁም ተፈትሻችሁ ነው የምትወጡት። ይኸው ፈተሽ ምን ያልሄዳለሁ። ክፈችው። እሺ ሜቴ ነው። አዎ ግን እኮ እንዴ እኔ አልወሰድኩበትም። ሀና ንገሪያት። እንዴ እረሷ ምሳ ዕቃ አልወሰደችም። በሉ ቢሮ ጨርሳላችሁ። ነይ አይመለከተኝም። ኑ ባለፈው አንቺ የወሰድሽው ማለት ነው። ቢሮ ጨርሻለሽ። ነይ አስቀምጥና ነይ። ነይ አያገባኝም። ሀና ለምን እረሷ ምሳ ዕቃ አልወሰደችም። እጅ ከፍንጅ ነው ያስኳት። እንግዲህ የምታደርገውን አድርግ። አንቺ አላፍርም አልሽ ማለት ነው። ደግሞ ምንድን ነው የሚያስለቅስሽ? እያስመሰለሽ ነው። አይ ምናልባት እኮ ሌላ ተማሪ ከቶባት ሊሆን ይችላል። በእናቴ በቃ የሚያዳግም እርምጃ ወሰድባት እንጂ ይሆን አይደለም። ቁጭ በይ አንቺ። እና ምን ይሻላል? ምኑ? የመጨረሻ ቅጣትሽን ጨርሰሻል። አሁን የቀረሽ እኮ መባረር ብቻ ነው። ሀናን ያልወሰድኩባትም እኔ አንቺም ሆንሽ እኛ መስኪን እናትሽ እንዲቀጡ ነው ያልፈልግም። አንቺ ጥሩ ልጅ መሆን ብቻ ነው የሚጠበቅብሽ። አንተ በራ አታንኳኳም እንዴ? ያለ ጥፋቷ እንዳትቀጣ ቶሎ መድረስ ስለነበረብኝ። እሱ ምን ማለት ነው? ይቅርታ፣ እኔ እንደዚህ ይፈጠራል ብዬ አላሰብኩም ነበር። እኔ ነኝ ምሳቆን የወሰድኩት። በላው ውጡልኝ። አንተ ቅጣትን ታገኛታለህ። በላው ነው ይግጡ። አሎ አዎ ምን እያለች ነበር? ያጋሰሶይ ባካ አክተር ለምን አትሞክር? አንተ እንዳላረከው አውቃለሁ። እኔ አክተር ለመሆን እየሞከርኩ አይደለም። እና ምን ሳይሆን እዚህ መጣው? አንዲው ስለምታሳዝኝ ነው። ለምን የምታዝንልኝ? እኔ እንጃ። ሳይሽ ግን አታስመስል። በአንተ ቤት ምን እንደምታስብ አይቼ መገመት የሚከብደኝ ይመስላል። ውስጥ ከተፈጠሩ አንጻር ከዚህ በላይ ብትናገርኝም አላዝንብሽም። እሱ አንተን አይመለከትም። አውጪ ልጅ ጆሲ፣ ምን ነው የተደናገጥክ ትመስላለህ? አረ ምንም አልሆንኩም። እነ ሚኪ እኮ ምሳ እንብላ እያሉ ነው። አንሄድም እንዴ? እባክሽ እነሱን ታያቸው። እኔ አሁን አልበላም። እና ምን አናደደ? አሮፍ አልተናደድኩም እኮ። እባክህ ቅድም እኮ ከቢሮ ስትወጣ አይቻለሁ። እናማ ምን እንደተፈጠረ አትነግረኝም? ምንም አልተፈጠረም እኮ አልኩሽ። ጆሲ ደግሞ ደረቅ ነገር ነህ። እኔ የምልሽ ጓደኞችሽን ካልሻልሽው አበቃ። እባክህ እነሱ ደስ አይሉም። አሁንማ ከአንተ ጋር ጓደኛ መሆኔን ሳዩ ጠምደውኛል ብታይ። ለጓደኝነታችን ዋጋ እየከፈልሽ ነው። እናሳ ረዲ አንዱ ለተዋይልኝ እስቲ። ምን? አንቺ ቆይ ችግርሽ ምንድን ነው? ለምን አትይኝም? ምን ልሁን ነው የምትይው? ምንሽ ተነካ? ያደረግሽውንማ ታውቂያለሽ። ልማርበት ተይኝ በቃ። ከኔ ምን ፈልገሽ ነው? ማ እኔ ባሉ እንኳን አንቺ የምፈልገው አላወቅሽኝም ማለት ነው። ከዚህ በኋላ ምን ነገር እንዳታረጊ። ትዕዛዝ ነው ልመና? ይኸውልሽ ከዚህ በኋላ አልታገስሽም። ኧረ መናናቅ። ምን ልትሆኚ ነው? እያስፈራራሽ ነው እንዴ? ምን ትመስላለች? ጣራ መጀመሪያ ሂጂና የሰረቅሽውን ምግብ ብይሽ። አንቺ እናንተ ለምን አትተውኝ? አንቺ ደግሞ ተረጋጊ። ቆይ በድጋሚ መከሰስ ፈልገሽ ነው? ሜሉ ደህና ነሽ? ለምንድን ነው ብቻሽን የተቀመጥሽው? ምንም፣ እዚህ ብቻዬን መቀመጥ ፈልጌ ነው። ብቻሽን ስትሆኚ ይጨንቀኛል። ተቀይመሽ ነዋ። ስለ እርሱ ማውራት አልፈልግም። እቺን እያሳመምሽ ነውና ይቅርታ የኔ ጓደኛ፣ በጣም ስለናፈቅሽኝ እኮ ነው። ሀና፣ ድጋሚ ከአንቺ ጋር ጓደኛ መሆን አልችልም። እባክሽ ተይኝ። ሜሉ ይጎዱሻል እኮ። ብቻሽን እንድትሆኚ አልፈቅድልሽም። ተይኝ በቃ ሀና። ለምን ሜሉ? እኔና አንቺ እኮ መቼም እንደማንለያይ ቃል ተገባብተናል። ጓደኛዬ ብቻ ሳትሆኚ እህቴም ጭምር ነሽ።
ቤተሰቦቼ ከአንቺ ጋር እንዳልሆን ከልክለውኛል። እኔ ልከላከልልሽ ብቻ ነው ፈልገው። አይ በቃ እኔ ልሂድ። ሜላት፣ እኔ ሌላ ደስ የምትል ጓደኛ ተወቅያለሁ። ሶስታችን አንድ ላይ ደስተኛ እንድንሆን ነበር የፈለኩት። መልካም የጓደኝነት ዘመን ይሆንላችሁ። እኔን ግን ተይ። ለነዚህ ምን ሆነሽ ነው የምትፈጠረው? ምንም አልሆንኩም። እንዴት ምንም አልሆንኩም ትኛለሽ ነፂ? ይቅርታ ማውራት አልፈልግም። እንዴ እኔ ጓደኛሽ አይደለሁ? ለምን አታዋሪኝም? በዚህ አጭር ጊዜ ተውቅ ምትሬ ላካፍልሽ አልችልም። እንዴ ለምን? እኔ ጓደኛዬ ነሽ ብዬ ስለተቀበልኩሽ አይደል እንዴ ሁሉን ነገር ሳካፍልሽ የነበረው? ይቅርታውን ብቻዬን መሆን ነው የምፈልገው። እንዴ ቆይ እንዳል እኔ ምን አድርጌሽ ነው? ስታይ መጥፎ ሰው መስላለሁ እንዴ? ታውቂያለሽ፣ እኔ ትምህርቴ መማር ብቻ ነበር የምፈልገው። ከራሴ በላይ የአያቴ ነገር ያስጨንቀኛል። እድሜዋ ሙሉ እኛን ለማሳደግ ተግሏልታለች። አሁን ደግሞ በዚህ እድሜዋ እንድትግሏላብኝ አልፈልግም። ምን ሆነሽ ነው? ቆይ ዳይሬክተሩ ምን ሊያደርገኝ እንደነበር ብታይ። እንዴት ሁሉም ሰው እኔ ላይ እንደዚህ ይሆንብኛል? እንዴ ዳይሬክተሩ ምን? በቃ ሁሉም ሰው እኔ ትምህርቴ እንዳልቀጥል ነው የሚፈልገው። አያቴ ባትኖር ትቼላቸው ወጣ ነበር፣ ግን እሷ ጎዳና ላይ ወድቃ ከማይ ሞቴን እመርጣለሁ። እንደዚህ አትበይ ኧረ ነፂ። ምንድነው የተፈጠረው? ቆይ እስኪ ተረጋግተሽ ንገሪኝ። እኔ ሰውም ሳቃል ሰርቅ ቀርቶ ገንዘብ እንኳን ተከምሮ ባይመነካ ሰው አይደለሁም። ግን ያለ ጥፋቴ መከሰሴ ሳያንስ ዳይሬክተሩ ሊነካኝ ሞከረ። ምን? ይሄ ልክስክስ ነይ ተነሽ እንጂ። ወዴት? እንከሰውና እናሳስረዋል። ተይ እባክሽ ልጅ ሀሳብ አታስቢ። ማለት ስታስቢ ፍትህ ከዳጋ የሚቆይ ይመስልሻል? ምን? እሱ የሚሰራው ለእናንተ ነው። ለእኛ ለድሃዎች እኮ የተጻፈ ህግ የለም። ምንም የምትይው ነገር አልገባኝም። ይልቅ ተነሽ ዋጋውን ያገኛል። ነይ ተቀመጪና አንድ ነገር ልንገርሽ። ምን? እኔ እዚህ ትምህርት ቤት የገባሁት የመጨረሻ እድል ተሰጥቶኝ ነው። ማለት እናትና አባቴ በህይወት ስለሌሉ የእርዳታ ድርጅት ነው የሚያስተምረኝ። እና ተማሪዎች እኔን ትምህርት ቤት ውስጥ በቤተሰቤ ታሪክ ምክንያት ስለሚሰድቡኝ በተደጋጋሚ ከተማሪዎች ጋር የተጣለ ጉዳት ስለማደርስባቸው ከትምህርት ቤት ያባሩኝ ነበር። እና በስተመጨረሻ ሁሉም የመንግስት ትምህርት ቤቶች አልመዘገባትም ሲሉ እርዳታው ተቋረጠ። እንዴ ቆይ ለምን? እርዳታ ድርጅቱ ለተማሪዎች ብቻ ነው የሚረዳው። እና ከዛ እንዴት ሆንሽ? አያት ያልቅሳ ኃላፊውን ስትለምነው ጊዜ ያዘንላትና ከዚህ ትምህርት ቤት ዳይሬክተር ጋር ጓደኛ ስለሆኑ ይሄን ድል አመቻቸልኝ። አሁን ገባኝ። ዳይሬክተሩን በጭራሽ መከሳችማ ወይ ጣጣ። እና ምን ተሻለ? እኔ ትምህርቴን መቀጠል ብቻ ነው የምፈልገው። እኔ በቃ እንሂድ ከዚህ። ድንገት እንዲህ ስታደርግልኝ እኮ በጣም ነው ደስ የሚለኝ። አንቺን ብቻ ደስ ይበልሽ እንጂ ልብ ሁሌም ነው እንደዚህ ማደርግልሽ። ለዚህ እኮ ነው የምወድ። እኔ ቅዱሴ። አቤት። አንድ ጊዜ ላናግረህ ይቻላል? ብቻህን?
አይ እዚሁ አናግሪ። አይ ቶ በቃ ህይወት፣ ከዚህ በኋላ ባናወራ ግን ደስ ይለኛል። እሷን የሚደብራትን ነገር አላደርግም። እኔ እኮ ሌላ ነገር አላልኩም፣ ጀስት እንደ ጓደኛ ነበር። ነገረሽ አይደል እንዴ? ጓደኛው ሁሉም ነገሩን የኝች ከዚህ ምን ልነግረኝ ነበር? ንገረኛ። አረ በቃ ምሳ እንብላ። አንታሊ በሰላም ነው ግን? ምኑ? ልደርስብህ እኮ አልቻልኩም። ከዛ ጀምሮ ስሮስ ስከተል። ቆይ እንዴት ነው የምትራመደው? እንደ ማንኛውም ሰው ነው። ኧረ አይደለም ማለት ትፈጥናለህ? አይ በሰላም ነው። እቤት ቶሎ ገብተህ ለማጥናት ነው? ቅድም ረስተህ ሄድኩ ላቀበልህ እኮ ነው። ምንድነው? አረ ጉር ነው የምነግርሽ። አንቺው እኮ ምንድነው? ስለት ራሱ እንደዚህ ቶሎ አይደርስም። ምንድነው የመከርሽው አንቺው? አይ እንግዲህ ትናገር እንደው ተናገር። ምንድነው ልብ የምጠባው? ቤቢ ልጅቷን በረረስ እየነዳ መጣ እኮ ነው የምልሽ። አትለኝም። ወተሽ ማየት ምጪው ነይ። ወይ እናቴ ቱቱቱቱ አይለያችሁ። አይነ ትክክለኛ ሰው ላይ ያረፈው ጀግናዬ። የምን አይን ነው? ነፃነት ነይ ግቢና መክሰስ በልተሽ ትሄጃለሽ። ምንድነው የምትይው? ኧረ እኔ ሀና ነኝ። አንተ ሳታረጋግጥ ነው እዚህ ጉድ ምትሰራኝ እንዴ? ሁለት መሆናቸውን ታዲያ በምን አውቄ? እኔ እኮ ስጦታ ሰጠው ጊዜ እሷ መስላኝ። ለማንም እንዳትናገሪ። ምኑን? አሁን የሰማሽውን ስለ ነፃነት። እሺ ቻው። ሀና። አቤት። አንድ ጥያቄ ልጠይቅሽ። ምን? ነፃነት ምን አይነት ወንድ ትወዳለች? እንጃ፣ የምትወድ ሳይሆን በተቃራኒ የምጠላ ነው ይመስለኝ። ግን ለማንኛውም አጣርቼ እነግራለሁ። ቻው። ቻው። በቃሽ። አመሰግናለሁ። ሀና። አቤት። የመጨረሻ አንድ ጥያቄ ልጠይቅሽ። እሺ። ምን? አልታከምም ብላ አስቸገርከኝ እንጂ ብትታከም እኮ ጥሩ ነበረ። አይ ችግር የለም። ስልክሽን ተቀብዬሽ ልደውልልሻለሁ ካመመኝ። እሺ ቢያንስ እንኳን ሚሪ እንዳጠጣ። አይ ቴንክ ዩ አመሰግናለሁ። ትንሽ ስራ አለችብኝ። እየሰማሽኝ ነው? ቅዱሴ እኮ ከዚህ በኋላ ባናወራ ደስ ይለኛል አለኝ። ቅዱሴ እኔ ለፈልፋለሁ፣ አንቺ ቅዱሴ ምናምን ነገር ትያለሽ እንዴ? ደግሞ ታዲያ አንቺ ምን ጨነቀሽ? አንድ ክላስ ሆኖ አለማውራት መዘጋጋቱ ነው። ታዲያ ቅዱሴ መዝጋት ብቻ ነው ይታየሽ? ሜቲ ይቅርታ ጓደኛ፣ ይሄ ነገር እኔ ምንም አላማረኝም። የቱ ነገር? ቅዱሴ ቅዱሴ የምትይው ነገር ነው። ሲጀመር በምክንያት እንደዛ ሊልሽ የቻለው በእሷ ምክንያት ነው። እሷ የሚያስደብራትን ነገር ማድረግ አልፈልግም አለኝ። እሷ ማናት? ስም የላትም? ደግሞ ቅናት ቢጤም ጀምሮሻል። እኔ እኮ ነኝ ጥፋተኛ፣ እንዲህ እንደምትኝ እያወኩኝ መናገሬ። ታዲያ መንገዱን ሙሉ ዘግተሽ መተሽ እዚያ ቁመሽ ስትነዘንሽኝ ታዲያ በጤናሽ ነው? እና ይሄ ከፍቅር ጋር ምን አገናኘው?
ፍቅር ነው አላልኩም አልኩ እንዴ? እኔ እኮ ጓደኛ ማቾች ብቻ እንድንሆን ነው የፈለኩት። ባኪ ሴትና ወንድ ጓደኛ ብቻ ሊሆኑ አይችሉም። እሺ ማን ያለው? በቃ ይሄንን ነገር ነገ እናወራለን። እሺ ቻው። ምን ፈልገህ ነው? የት? ምን ሁሉ ነው? ምንድነው አትናገርም እንዴ? የቱን ነው? ሁሉንም 300 ብር ነው ይሁንልህ። ትርፍ ብር ሰጥተኛል እኮ አንተ አላዛር አውቅሽብኝ እንዴ? እንዴ ቆየው እኮ። እንዴት ግን ለምዶ እንደዚህ ለበስከው? በርዶኝ ነው እንዴ በዚህ በሙቀት? አዎ። ለማንኛውም እንካብር ና